ምንድነው የሚባሉት እነዚህ 666 ምናምን የሚባሉት አለው አይደለ? ወንድማችን አብርሽ ላይ የማይሆን ነገር አድርገውበታል። አንተማ በዚህ ወደ ኋላ መቅረት የለብህም። ሲጀመር ማለት ተባራ ሲዩ አይደለ ስልሽ አትልቅሱ። ኧረ አብርሽ ታ በቃ ሶሻል ሚዲያ ላይ ባለው ተረሲ በቃ ምንም ተስፋ የለኝም። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን አዲስ ሎናችሁ ዳኒ ይባላለው። ሲካኪዩ አለች። ሰላም ሰላም፣ ውድና የተከበራችሁ የዳኒ ፋሚሊዎች እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን ደህና ነን። ቤተሰብ ዛሬ የመጣንበት አላማ ያው ትንሽ ከሶሻል ሚዲያ ብንርቅም ያው አንዳንድ ጉዳዮች እኔም አልነበርኩም ሶሻል ሚዲያ ላይ ሰሞኑን። ኪዩም እዚህ አልነበረችም፣ ሌላ ቦታ ነበረች። ያው አንዳንድ ነገር ሰምተናል ሶሻል ሚዲያ ላይ እየተፈጠረ ያለው በተለይ በአብርሽ ዙሪያ። በእውነት እኔ በጣም ነው ያዘንኩት። እግዚአብሔር እኔ እንጃ እኔ ያዘንኩትኝ ራሱ ቃል አይገልጸውም። ማለት የሆነ ከአይምሮ በላይ የሆነ ነገር ነው ሲሰማ አይምሮ በጣም እንደነገጥኩት። ሲጀመርም እዚህ አልነበርኩም፣ ምናልባት ቤተሰብ ታውቂ ይሆናል እና እንደሰማው በጣም ነው የደነገጥኩት። የሆነ ከአይምሮ በላይ የሆነ ነገር ነው፣ ልታሰማ ይቻላል ነገር ነውና እንዴት እዚሁ በሀገራችን እዚህ ጉያችን ውስጥ እንግዲህ በርቀት የምንሰማው ምዕራባውያን አውሮፓውያኑ ጋር ያለውን ነገር እንዲህ ሲሰማ የሚሰቀጥጥ ቀጣዩም ትውልድ ምን ሊሆን እንደሚችል በእውነት እንዴ ይሄ ምንድነው የሚባሉት እነዚህ 666 ምናምን የሚባሉት አለው አይደል? ወንድማችን አብርሽ ላይ የማይሆን ነገር አድርገውበታል። ደግሞ የሆነ ነገር ቀርተዋል ምናምን። ምናልባት ይሄ መደፈር አለመደፈሩ ራሱ እሱ ራሱን ስለማያውቅ ነው ምናምን። ቪዲዮ ላይ ነው ያየሁት፣ አብርሽን አላገኘሁትም። በምርመራ እየተደረገበት ነው ምናምን ተብሎ ምናምን ነውና እስካሁን ምንም ማውቀው ነገር የለም። በቃ እኔ በእውነት ከዛ ቀን በኋላ እንዴት አድርጌ የማላውቀው ባጃጅ ውስጥ ራሱ መግባት አቁሜያለሁ። የምሬን ነው። እና እኔ እንጃ ከአእምሮ በላይ ሆኖኛል። የሚያስጠላ የሆነ የማታስቡ አይነት ነገር ነው። ምክንያቱም እዚህ ሀገር ላይ እንደዚህ አይነት ነገር እኔ ስሰማው ላይ ይጸቀጥተኛል። እንኳን እኛ ሀገር ላይ እንደዚህ አይነት ነገር ይፈጠራል ብዬ ላስብ ማለት ነው። እና ጭራሽ በምናውቀው በምንወደው በወንድማችን በጓደኛችን ላይ በአብርሽ ላይ መሆኑ ደግሞ ሌላ ታሪክ እና እኔ እንጃ እኔ ስቲል እያመንኩ አይደለም። አብርሽን አግኝቼ አላወራሁትም በአካል እና አግኝቼ እስካወራው ድረስ ራሱ እያመንኩ አይደለም። የተፈጠረበት ምክንያት ራሱ በደንብ ግልጽ አይደለም አይደለም። እኔ አላወኩም። ታውቂያለሽ የግል ጉዳይ ላይ ነበርኩ። በዛ ምክንያት መውጣት አልቻልኩም እና አላናገርኩትም። እሱ በቃ በስልክ ብቻ ነው እና ቤተሰብ ዛሬ ብናወራ ደስ ይለኛል። ማለት እንዴት እንደተፈጠረ ማን እንደሆኑ ምናምን እኔ ግልጽ አይደለም። ምንም ያወቅኩት ነገር የለምና ምን እንዴት እንደሆነ ራሱ ሙሉ ከራሱ አንደበት አቆማለሁ ሶሻል ሚዲያ ትቻለሁ ምናምን ብሎ የመጨረሻ ቪዲዮ ፖስት አድርጎ ነበረ። ከዛ በኋላ አላየሁም። የደቂቀ ነገርም ያለ አይመስለኝም። ትንሽ ከራሱ አንደበት ያለን እነሱ ሰፈር ነው ሲመጣ እንግዲህ እንጠይቀዋለን ምን እንደሆነ እንዴት እንደተፈጠረበት። ከቻልን ደግሞ ሰዎቹን በፖሊስ ለማስያዝ የምናስይዝበት መንገድ ካለ እሱ አሁን አእምሮ ተነክቶ ሁሉ ነገር እርግፍ አድርጎ ትቷል ስለ ሰዎቹ ማለት ነው። ግን እኛ መተው ያለብን ይመስላል። ጭራሽ እንደዚህ አይነት ነገርማ ዝም ባለ ቁጥር የተስፋፋ ነው የሚሄደውና ለማጋለጥ እህት ሊኖረኝ ይችላል፣ ወንድም ሊኖረኝ ይችላል። እኔ ምን ላይ ነገር ቢፈጠር ይህን ነገር ከስሩ ማድረቅ ያለበት ነው። ሲመጣ ያው መውጣት አልፈለግም ነበረ፣ ግን እየመጣ ነው። በጣም የሞራል ውድቀት ላይ በተለይ የሰው አፍ ራሱ እኮ ከልብ በጣም ያቆስልሻል። ትልቁ ነገር እኮ የሰው አፍ በጣም አስቸጋሪ። እዚህ ማህበረሰብ ላይ ደግሞ እንኳን ደግሞ ሲጀምር ሚዲያ ላይ ማውጣት አልነበረባቸው ይህንን ጉዳይ ማለት ነው። ሚዲያ ላይ ማውጣታቸው ነው ገዢው እንደዚህ ሳይኮሎጂካሊ ጥቃት። ሁሉም ሰው የማይሆን ነገር እየተናገረው ሰላም ነው።
ደህና ነሽ? አላችሁ? ሰላም ነው? እንዴት ናችሁ? ይቅርታ አይደብርም ብዬ ተስፋ አሁን እኮ ምን እያለቀስክ ነበር? ኧረ ይመስላል። ኧረ እያለቀስክ ነው። ጉንፋን ደህና ናችሁ? ይቅርታ ያው ታውቃለህ የእኔን ጉዳይ በዛ ምክንያት ነው። ይቅርታ ኪዩ ደህና መጣሽ? ሰላም መጣሁ። እኔማ ጉንፋን ይዞኝ ነው። ለዛ ነሽ? ኧረ እያለቀስክ ነው። አይደለም የምር ጉንፋን በጣም ከባድ ጉንፋን ነው። ምን ጉንፋን የያዘ ግን አልመስልም። ኧረ ነው የምር። ምንድን ነው የተፈጠረው? እኛ እኮ ደነገጠን። ምንም ማብራሪያ አልሰጠህንም። ምንድን ነው የተፈጠረው? ማን ናቸው ሰዎች? አይ ስለ አንድ በግልጽ አላውቅም። ብቻ ግን አስጠላ ነገር የተፈጠረ ምን ብዬ እኔ ራሱ ለማውራት ስል ሼም ነው እንጂ እሺ ቆይ ምርመራውስ እንዴት ተደረገ? የምርመራ ውጤት መጥቶ ሌላ ኬዝ ነው ደምናምን ወደ ሌላ ኬዝ ሰኔ 30 አንዱ ምንድን ነው የተፈጠረው? እሺ እንዴት ይሄ ነገር ሊፈጠር? እሺ አታልቅሰው። የተፈጠረው ነገር ጌታ ከአይምሮ በላይ ሆኖብኛል። አላምንም ምናምን ብዬ ነበር ማርያምን ማለት ደምጬ ነበር። እናንተ ብቻ አረስ ማይታሰብ የሆነ እዚህ ሀገር ላይ እንደዚህ አይነት ነገር እንደውም ማይታሰብ እና ሲጀምር በቃ መጋለጥ አለበት። ማን እንደሆኑ እነዚህ መታሰር አለባቸው ግዴታ ማለት ነው። ሰልሽ እንትን እኮ አይደለም የመጀመሪያ ኬዝ አይደለም ተባለ። ታውቂያለሽ ከዚህ በፊት እንደዚህ አይነት ሙከራ ተደርጎ ነበር ምናምን ሲባል ብቻ ፈጣሪ ያጣችሁ ጠብቃችሁ ነው ማለት ምንድን ነው? የት ነው እሺ እንደዚህ ነገር የተፈጠረበት? በምን አጋጣሚ ነው? እሺ ልቀመጥ ያዞረኛል ትንሽ እኮ እሺ ና ያው ወደዚህ ዘጋት ራስን እኮ እየጎዳ ነው። የራስ እያለቀስክ ራስን እንደዚህ አናውቅህም። አንተን እኮ አንተ ትልቅ ተስፋ ያለ ሰው እኮ እኛን የምታበረታለች እንደዚህ ሆነ ተኮረማምተህ የሆነ እኔ ልቀበለው አልችልም። ጌታን የምሬን ነው ዳኒ ሰላቱ እኔም እንዲህ ራሴ እንትን ለማለት አይደለም። ብቻ ግን ከባድ ነው ነገር ፈልገህ ሳይደርስብህ አለ ነገሮች እንዲያ አንተ ትልቅ ተስፋ ይዘህ ግን ተስፋ ሊያጨልም የሚነሳ ሴጣን አለ። ብቻ ህይወቴ ነው ባጭሩ መንገድ ላይ ባርበትዩ አይደል ስለ እንደዚህ አይነት ነገር ደግሞ ሲባል በጣም በጣም ይደነገጥኩት ህይወቴ ለቅሶ ብቻ ማለት ነው። በለቅሶ እኛ እኮ ስለ እንዲህ እንደተቆራረጠ ተስፋ ቆርጠን ትልቅ ህልም ነበር፣ ትልቅ ተስፋ ነበር። እናንተ ከሁላችንም ትሻላለህ አይደል? እንዴት ነው እንደዚህ ተስፋ ቆርጠን ንገረን። ምንድን ነው የተፈጠረው? ሰዎች ውስጥ ለምንድን ነው በነፃነት የሚንቀሳቀሱት? ህግ ባለበት ከመጀመሪያ እኔ
አንዱ ይወድቃል ለምንረዳ በቃ ማለት እንሞክራለን ሰላሳ ብቻ ንገረን ማድረግ የምንችለው ነገር ካለን ንገረን። እሺ እኔ ምን ልበላ ስለ እኔ ታቀዶብኝ ነው ይላል። ብቻ ግን ልክ ፕሮሞሽን አውርቼ ከወጣው በኋላ እኔ ባጃጅ ውስጥ ገባሁ። የት ነው ፕሮሞሽን? እዚህ ዜሮ ለጀርባ ህንጻ የለ እዛ ላይ ነው ስለ በቲክቶክ ሙር ነው የጀመርነው እና ከሱ ጋር አውርቼ ምናምን የሆነ አለ አይደለ እንደዚህ ነው ብሩን ይሄ ነው እያወርቼው ጨርሰን የወጣው ነው እና ደውልልሃለሁ በቃ እናመቻቸው ነገር አመቻቻለ። ከዛ ወጣሁኝ። እኔ የቆመ ባጃጅ ውስጥ ነው ቀጥታ የገባው። እዛ ሁለት ሰዎች ተከተሉ። እኔ ተሳፋሪ መስሎኝ ነበር ታውቃለህ። ትንሽ ሰዓትን ገፍቷል። ሰፈሩን ታውቃለህ፣ እኛ ሰፈር መብራት የለም ማለት ነው። ሲከተሉ እኔ ሌቦች መስሎኝ ነበር እንዳንድ ሰው ታውቃለህ። ግን በቃ ያለኝን ነገር ስልክ ምናምን አጥቼ ሰጧቸው። እንዴት ባጃጅ ውስጥ አብረው ሆነ የገቡት? አዎ። ከዛ ወረድኩኝ። ቦታ ላይ ስደርስ ታጠፈለ። ከዛ አብሮኝ ተከትሎ ነው የወረዱት እና ወደ እኔ ሰፈር መስሎ ጨለማ ነው ታውቃለህ። ጠገሌ ሲደርስ መጥቶ ይሄን ያዘኝ። እሺ። ከዛ ደነገጥኩኝና ምንድነው ማለት ተጠጋና ሂድ ምናምን አለ። ከዛ ወራሽ ምን ሚለን የሚያለኝ ለስት ሌላ ነገር አታደርግብኝ። ታግላቸው ነበር? አልታገልኩም። ሁለት ናቸው። ምን ላድርግ? ከዛ በቃ እኔ ስልጅ ህይወቴን ለማድረግ የሆነ ነገር ሰጥቼ መውጣት አለብኝ። በቃ እኔ ስልክ ይቀበለኝ ብዬ ነበር ያሰብኩት። እኔ ራሴን አላውቅም። ብቻ ቤት እንደገባሁ እና የሆነ በንዴት የሆነ ቪዲዮ እንደሰራ አውቃለሁ። ከዛ በኋላ የተፈጠረብኝ ታውቃለህ። ከፍተዋል ሰው በህይወት ሌላ ቦታ የምሰማው ነገር ሲፈጸም ህይወቴን ነገሮች ተካከላሉ። በቃ ተረጋጋሉ። አይስተካከሉ ያሉበት ነገር ቀላል ህብረተሰቡ ቀላል ወጣ ሆነ በቃ ቤተሰብ አሁን የኔ ውሎ ቤት ውስጥ ከዚህ መሄድ እፈልጋለሁ፣ ግን ቻልኩ። ህብረተሰቡ አስተያየቱ በጣም ከባድ። ሶሻል ሚዲያ ላይ ለቅሶ ክፍት አድርጎት ኧረ አብርሽታ በቃ ሶሻል ሚዲያ ላይ ባለው ጠረስ ይለኛል። በቃ ምንም ተስፋ የለኝም ካሁን በኋላ። በቃ እንደዚህ ውሎ ቤት ውስጥ ወጣለሁ እገባለሁ። እሺ ነገሮች አይስተካከሉም። በቃ ከዚህ እስኪ ሰው የሆነ ነገር እስኪረሳኝ እኔ አይስተካከልም። እኔ እሺ የምትሄድበትን ቦታ አውቃለሽ። ለጊዜውም ቢሆን ከዚህ መሄድ ፈልጋለሁ። የትም መሄድ የለብህም። ነገሮች በቃ እስክችል ድረስ ነው። ብቻ በቻላችሁ አቅም አገዙኝ ከዚህ እንዲሄድ ማለት ነው። እናንተ እስኪረዳኝ ድረስ በቃ የፈለገ ነገር ይሁን ሰው ከዚህ እስኪረሳኝ ድረስ አለ ለትንሽ ጊዜ ራሴ በቃ እሺ የትራንስፖርት እንኳን አለ። እሺ ቆይ በቃ ከቻላችሁ ለትንሽ ጊዜ የሚሆን ትንሽ ነገር ፈልጉልኝ። ከዛ በኋላ ቢያንስ እዚህ ያለው ነገር እናንተ ጨርሱልኝ። እኔ በቃ መሄድ እና ብያለሁ። በቃ 5000 ብር ብቻ ነው ያልኩት። እኔ ደግሞ ከሰው ለመጠየቅ ከባድ ነው። በቃ እኔ በእግዚአብሔር ትንሽ ቆም ያዞረኝ በእግዚአብሔር። እሺ በቃ እሺ ወደ ቤት ግባ። እሺ በቃ ይቅርታ። እሺ ቤተሰብ እሺ አትጨነቁ። በቃ እኔ ጭንቀት ይበቃል። አመሰግናለሁ።
አብርሽን በዚህ ሁኔታ ማየት በጣም ለኔ ከባድ ነገር ነው። በጣም ለሁላችን ቤት ሲተርፍ የነበረ እንደዚህ ቸግር ለሁላችን የሚደርስ ልጅ ነው እሱ። በዚህ ሁኔታ ማየት በጣም ያስጠላል። ተስፋ ቆርጦ ምንም ነገር የምናደርገው ቤተሰብ እንግዲህ እኔ እንዲህ ነው ማለት አልችልም። ቤተሰብ እናንተ ደውላችሁ ነገር በሉት የምንችለውን እናድርግ። ይህ ልጅ እዚህ በቆየ ቁጥር እንትን ነው ይመስለኛል። ይህ ሳይኮሎጂካሊ ሰው እንደዚህ የሆነው ልጅ ለማው በዚህ ሁኔታ ህዝቡ ጋር ያለው ተቀባይነት ጥሩ አይሆንም። ያ ደግሞ ሳይኮን ነው እንትን የሚለውና ወንድሜ እንደዚህ ሆኖ ሰብካችሁ ደውሉለትና አውሩት። ገብቶኛል ምን እንደምንለው የተባለው ቦታ እዛ ፕሮሞሽኑ ጋር ነው ችግሩ ያለው ይመስለኛል። ከዛ ጀምሮ የተቀነባበረ ነገር ነው የሚመስለኝ። ያለውን ነገር ከህግ ጋር ሆነን እስከ መጨረሻው እንደምንሄድ ቃል ገባለሁ። ነገ አንቺ ብትመጪም ባትመጪም እኔ እሄዳለሁ። ማድረግ ያለብኝ ነገር አድርግ። ግን አንተ ሰዎቹ ለአንተ አይተርፉም። እንደዛ ከሆነ ነገ ደግሞ ሌላ ሰው እንደዚህ አድርጉ። እንደዛ ለማድረግ እኔ ወስኛለሁ። ቤተሰብ በቃ ሰላም ሁኑ።